ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋባ ከኒልማ ሀፉረ ቁልቁሉ ወዋቀቶኮ አሜን። ከእንግዲህ በኋላ ሞት አይሆንም። ቅዱስ 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 ተብለህ በሚያስፈራውና በሚያስደነግጠው በሰማያዊ ስፍራ የምትመለክ ገናናው ንጉሥ አምላካችን እግዚአብሔር ያለፉትን ዘመናት ሁሉ አሳልፎ ከባርነት ዓለም ወደ ነፃነት ይሆን ያሻገረን እግዚአብሔር የሕይወታችንን ጉድለት በጸጋው የሞላልን እግዚአብሔር ዓለም ተበትና ካለችበት ስፍራ በቃሉ ሕዝቡን የሚሰበስብ እግዚአብሔር በዚህ ሰዓት እንደ ቃናው ገሊላ እንደ ዶኪማስ ቤት ለሕይወት ቃል እንድንሰበሰብ የረዳን እግዚአብሔር ደግሞ ሰማያዊውን ምስጢሩን እንዲገልጥልን የአምላካችን የቅዱስ እግዚአብሔር በጎ ፈቃዱ ይሁንልን። እናት ቅድስት ድንግል የምትሆን ወልደ እግዚአብሔር እውነተኛ ኪዳን የሆነውን ክርስቶስን ያየነባት መስታወታችን የሞትን ባህር የተሻገርንባት ጽኑ ድልድያችን ለእናታችን ለድንግል ማርያም ምስጋና ይድረሳት። ሁልጊዜ በሰዎችና በእግዚአብሔር መካከል ለምልጃ የሚላላኩ እልፍ አእላፋት ወይ እልፊት አእላፋት ለሚሆኑ ለቅዱሳን መላእክት በየማዕረጋቸው ምስጋና ይድረሳቸው። እንደምን ዋላችሁ? እንደምንስ ቆያችሁ? አሜን። ሕያው እስትንፋስን በሕይወታችን ውስጥ አኖሮ ይህንን ውድ የሆነውን ቀን ንጹሕ የሆነውን አምልኮ እንድናቀርብለት ኃጢአታችንን ረስቶልን እንደ አባትነቱና እንደ ይቅር ባይነቱ የሰበሰበን አማኑኤል ኤልሻዳይ ስሙ የተመሰገነ ይሁን። ከእንግዲህ ወዲህ በሉ እስኪ ሞት አይሆንም። ክቡር አባታችን መልአከ ኤዶም ቆሞስ አባ ሕርያቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ተዘዋዋሪ ሰባኪ ክቡር አባታችን እንዲሁም ክቡር ወንድማችን ዘማሪ ዲያቆን ሐዋስ፣ ክቡር ወንድማችን ዘማሪ ሚኪያስ እግዚአብሔር ሽበታችሁን የሕይወት አክሊል አድርጎ የደፋላችሁ አባቶቼ ዕድሜያችሁን የጽድቅ ካባ አድርጎ የደረበላችሁ እናቶቼ በሰማያዊው ኢየሩሳሌም ስፍራ የምትመስሉ የሰንበት ትምህርት ቤት አባላት ሁላችሁም ላሰበን ደግሞ ወደ አስበው ለጠራን በልዑል እግዚአብሔር ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? እንደምንስ ቆያችሁ? ቺን ሰዓት ማን ጨመረልን? ጉቦ ሳይቀበል ያኖረን ማን ነው? በየፌርማታው የአምልኮ ኔትወርካችንን ያላቋረጠ ማን ይመስገን? እናመስግነዋ። ክብር ለስሙ ይሁን። የእግዚአብሔር ልጆች እግዚአብሔር ቀን በቀን ማለዳ ማለዳ ከእንቅልፋችን እያነቃን ለሕይወታችን የሚጠቅመንን ነገር ከተሰበርንበት እንድንጠገን ከውርደታችን ስፍራ ደግሞ እንደገና ለውዳሴ የሚያቆመን እግዚአብሔር ቀን በቀን በቅዱሳት መጻሕፍት ቃሉን ወደ ልባችን ይልካል። እግዚአብሔር በዚህ ምሽት ላይ በዚህ ቃል እንድንማማር ፍቃዱ ሆኖ ደግሞ የታናሹ ልጁ እናንተም ደግሞ ቅዱሳን ሕዝቦቹ በፊቱ ያለ ነውርና ያለ ነቀፋ ተመላልሰን የሕይወትን ቃል እንድንሰማ የሰበሰበን እግዚአብሔር ስለሆነ እሱም ብቻ እንድንሰማው መንፈስ ቅዱስ ያጽናን። ለመጨረሻ ጊዜ እስኪ ሁላችሁም ድምፃችሁን ከፍ ታደርጉና እንዲህ ትላላችሁ፣ ከእንግዲህ በኋላ በሉ እስኪ ሞት አይሆንም። ይህንን ቃል
ያነበብነው ወይም ደግሞ ያገኘነው ከብሉይ ኪዳን መጻሕፍት መካከል በሁለተኛ ነገሥት በምዕራፍ 2 ቁጥር 25 ላይ ተመዝግቦ የምናገኘው የእግዚአብሔር ቃሉ ቁጥር 22 ላይ ተመዝግበውልናል። የዚህ ቃል መሰረታዊ ዓላማ በሞት የተዋጠችውን ዓለም ደግሞም ተስፋ ቆርጠው ወደ ኋላ ለተመለሱት ሕዝቦች የእግዚአብሔርን ክብር ካለማወቅ የተነሳ በሞትና በጨለማ መካከል ለምትኖር ሕዝብ እግዚአብሔር ከሞት በላይ የበረታ አምላክ መሆኑንና ሞት በአዳም ላይ እንደሚያበቃ የሚነግረን የመጽሐፍ ቅዱስ ክፍል ነው። ጌታ መንፈስ ቅዱስ ሁላችንን ይርዳል። እንግዲህ እንደምታውቁት እግዚአብሔር በቅዱሳት መጻሕፍት ሲነግረን ብዙ ጊዜ ከ1000 ጊዜ በላይ ስለሞት በብሉይ ኪዳን ውስጥ ተጽፈዋል። በአዲስ ኪዳን መገለጥ ግን የሰው ልጅ የእግዚአብሔር ልጅ የተባለው መሲሁ የሕይወታችን እስትንፋስ የሆነው ኢየሱስ ክርስቶስ በሊባኖስ ተራራ ከኢያቄምና ከሐና ከተወለደችው ከድንግል ማርያም ከተወለደ በኋላ የሞትን ኃይል እንደሚያፈርስ የጨለማ ኃይል እንደሚዋጥ ደግሞ ቀን በቀን እንባቸውን እያፈሰሱ ጌታ ሆይ ማረን ይቅር በለን ለሚሉት ለአዳም ልጆች የመጨረሻ ሞት የሚያበቃበት ሰዓት ስለሆነ መጽሐፍ ይህንን ይነግረናል። ታሪኩ እንዲህ ነው። በዚህ በሁለተኛ ነገሥት በምዕራፍ 2 ቁጥር 1 ጀምረን ስንመለከት እግዚአብሔር የእስራኤል ነቢይ የነበረውን ኤልያስን በዮርዳኖስ ባህር ማዶ ቴስብ በምትባል ከተማ የተወለደው የእግዚአብሔር ሰው ኤልያስ ለእግዚአብሔር ቅን የሆነ ሰው ነው። ምን የሆነ ሰው ነው? በዘመናችን ቅን ከመሆን ይልቅ ለእግዚአብሔር ምቹ አዳራሽ ከመሆን ይልቅ በእግዚአብሔር ላይ ቀን በቀን እናጉረመርም ይሆናል። አሁን ግን ሐዋርያው ወይም ደግሞ ነብዩ ይህንን ቃል ሲናገር ዝም ብሎ አይደል። ሞት በሕይወታችን ላይ እንዴት ጉልበት እንዳለው እናውቃለን። የዚች ዓለም ታላቁ ፍርሃቷ ኃጢአት አይደለም። የዚች ምድር ታላቅ ፍርሃቷ ማጣት አይደለም። የዚች ምድር የዚህ ሕዝብ ቀንደኛው ፍርሃታቸው ወይም ደግሞ ፍርሃታችን ምንድን ነው? ሞት ነው። ሰው ሞትን ትፈራለች ሲባል ይደነግጥ። ኃጢአትን ግን ቀን በቀን እንደ ስርዓት እየቆጠረ አብሮ እያደገ ይኖራል። ሰው ከኃጢአት ጋር ሞትን የሚወልደው ወይም ደግሞ የሞትን መንገድ የሚከፍተው ኃጢአት መሆኑን ሰው ረስተውታል። ከዚህም የተነሳ ነብዩ በዚህ ቃል ውስጥ ብዙ ነገር ይነግረናል። መጨረሻውን መጠቅለያውን ዋና ግቡን ግን አዲስ ኪዳን አድርገን እናስታርቀዋለን። መንፈስ ቅዱስ ከሁላችን ጋር ይሁን። ታሪኩ እንዲህ ነው። እንዲህ ሆነ ይላል። እግዚአብሔር ኤልያስን ማንን አልኳችሁ? ኤልያስን በአውሎ ነፋስ ወደ ሰማይ ሊወስደው ወደደ ይላል። ምን አደረገው? ወደደ። ኤልያስ የእስራኤል ነቢይ ነው። ታላቅ ሰው ነው። ኤልሳ ደግሞ የኤልያስ ደቀ መዝሙር ነው። በሬዎቹን ሽጦ ኤልያስን የተከተለ ኤልሳ ለእስራኤላውያን እውን የሆነውን ልክ የሆነውን ከእግዚአብሔር አፍ የወጣውን የማዳንን ቃል የፈውስን ቃል ለሕዝቡ ይናገራል ነቢይ እግዚአብሔር ኤልያስ። በዚህ ቅጽበት ግን ኤልያስ ከእስራኤላውያን ጋር በመስማማት ከእግዚአብሔር አፍ የሚወጣውን ቃል ለሕዝቡ እየተነበየ
በሚኖርበት ሰዓት ላይ እግዚአብሔር ቃሉን አሰማው። ቃሉን እንዲያሰማን በጎ ፈቃዱ ይሁንልን። ጆሮአችን የተነቀረው በነጃምቦ ጆቴ ዘፈን ነው። ጆሮአችን አልሰማ ያለ የዓለምን ሐሜት የዓለምን አሸንክታብና የዓለምን ዳንክራ እየሰማ የጆሮአችን ታምቡር ደክሞታል። የእግዚአብሔር ሰው ግን የእግዚአብሔርን ቃል ሰማ ይላል። የማንን ቃል? ቃሉን ሰምተን እንደ ሊልያ ደግሞ በቃሉ ታትመን እንድንኖር በጎ ፈቃዱ ይሁንልን። በዚህ ሁኔታና በዚህ ህይወት ውስጥ ይያል በመንፈሳዊ ሙቀት ውስጥ በክርስትና ህይወት ውስጥ የእግዚአብሔር ሰው ኤልያስ ሲመላለስ እግዚአብሔር ቃሉን ላከበታ ሊያረጋጋው ሊያጽናናው ወደ ክብሩ ወደ ዙፋኑ ወደ ዕረፍቱ ሊወስደው ቃሉን ወደ እርሱ ላከ። ለዚህ ነው ሐዋርያው ቅዱስ ጳውሎስ ወደ ቲቶ ለመንፈስ ልጁ ለቲቶ በምዕራፍ 3 ቁጥር 8 ላይ እንዲህ ነው የሚለው፣ ቃልህ ይበሉ እስኪ ኧረ በማርያም ቃልህ እውነት ነው። የማን ቃል? ሰው ይዋሻል፣ እግዚአብሔርስ? ሰው ኃጢአትን ይሰራል፣ እግዚአብሔርስ? ሰው ፍጹም አይደለም፣ እግዚአብሔርስ? ለዚህ ጌታ ክብርና ምስጋና ይሁን። ፍጹም የሆነ አምላክ ቃሉ የታመነ ነው፣ እንደ ሰው አይዋሽ። ኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ላይ እግዚአብሔር የዋሽ ዘንድ ምን አይደለም? ሰው አይደለም። ጠዋት ቅዳሴ እንመጣለን፣ ከሰዓት ደግሞ ዳንክራ ቤት አሕዛብ ቤት ካህናቱ ቅዳሴው ዛሬ ይረዝማል። በተለይ ቅዳሴ ማርያም ሲሆን ሰው ይወጣል ይረዝማል ይላል። ስብከት ገና 10 ደቂቃ ሳይሞላው እንሰለቻለን። የእግዚአብሔር ሰው ኤልያስ ግን ናፍቆቱ የእግዚአብሔር ቃል ነበር። የማን ቃል? ስለዚህም ስለሰማው እግዚአብሔር ኤልያስን ባውሎ ነፋስ ወደ ሰማይ ሊያወጣ ወደደ ይላል። በዚህ ጊዜ ኤልያስና ኤልሳ ገልገላ የምትባል አካባቢ ነበር። ሁለቱም በገልገላ ሳሉ የእግዚአብሔር ቃል ወደ እርሱ ስለመጣ ኤልያስ ለኤልሳ እንዲህ አለው፣ ወንድሜ ኤልሳ ሆይ እግዚአብሔር እኔን ወደ ቤቴል ልኮኛልና አንተ እዚሁ ቆይ አለ። ወዴት ልኮኛል? ቤቴል በሉ እስኪ። ቤቴል ማለት የእግዚአብሔር ቤት ማለት ነው። የማን ቤት ማለት ነው? የእግዚአብሔር ቤት ማለት ነው። ኦሪት ዘፍጥረት ምዕራፍ 28 ቁጥር 18 ላይ ተመልከቱ። ቤቴል ማለት የእግዚአብሔር ቤት ማለት ነው። ያዕቆብ ትላንትና ከካራን ተነስቶ ወደ ቤርሳቤ በሚሄድበት ስፍራ ያን ድንጋይ ተንተርሶ ከተኛ በኋላ በዚያ ድንጋይ ላይ ዘይትን አፈሰሰ፣ አቆመው። እቺ ስፍራ የእግዚአብሔር ቤት ትባላለች፣ ስሟም ቤቴል ይባላል። ምን ይባላል? ያለንበት ስፍራ የማን ቤት ነው? የማን ቤት? እግዚአብሔር ቤት አለው እንዴ? ሄሎ፣ ምን ነው ተጠራጠራችሁ? እናንተ የማን ቤት ናችሁ? የማን ቤተ መቅደሶች ናችሁ? ሰው የእግዚአብሔር ቤተ መቅደስ መሆኑን እያስተዋለ መፍረሱን እያሰበ እንዴት ከኃጢአት ጋር ይስማማል? እሱ ግን ከጌልገላ ተነስቶ ወደ ቤቴል እግዚአብሔር ልኮኛል ቆይ ስለው አይ በፍጹም ነፍሴ ምልልሃለሁ አልለቅህም አለው። ምን አላደርግህም? አልለቅህም። ከእግዚአብሔር ጋር መኖር ምቾት አለው። ከእግዚአብሔር ጋር መኖር ሰላም አለው። ከእግዚአብሔር ጋር መኖር እረፍት አለው። ስለዚህ እንዳንለቀው እንዳንተወው መንፈስ ቅዱስ ይርዳን። ከእግዚአብሔር ተለይቶ ያማረበት ማንም የለም። ከእግዚአብሔር እቅፍ ተለይቶ በአራዊት ያልተበላ እንስሳ የለም። ከእግዚአብሔር እቅፍ ተለይቶ ከዜማው ከቅኔው ከቅዳሴው ከወንጌሉ ተለይቶ በምቹ አእምሮ ያደረሰዋል እንዴ? የለም። ስለዚህ ኤልሳዕም ኤልያስን አልለቅህም አለው። ታሪኩን አጠር አድርገዋል። ሚስጥሩ ይሄ ስላልሆነ አሁንም ቤቴል ከደረሱ በኋላ የእግዚአብሔር ሰው ኤልያስ ኤልሳዕን አሁንም እግዚአብሔር ደግሞ እንደገና ወደ ኢያሪኮ ልኮኛል አለ። ወዴት ልኮኛል? ወደ ኢያሪኮ። ከጌልጌላ ወደ ቤቴል፣ ከቤቴል ደግሞ ወደ ኢያሪኮ።
አስተውሉ። ከእግዚአብሔር ጋር ያለን ግንኙነት ከእግዚአብሔር ጋር ያለን አካሄድ አንድ ሲሆን እግዚአብሔርም አይለቀንም፣ እኛም አንለቀውም። ተያይዘን ወዴት ነው? ወደ ሕያው ተስፋ ወደ ተዘጋጀልን ወደ ሰማያዊ ዕረፍት እንሄዳለን። ይህ ገብቶታል ኤልሳ። ለኤልሳ የተገለጠ መንፈስ ቅዱስ ለኛ የሚገልጥልን። በመጨረሻ ላይ አሁንም ኢያሪኮ በደረሱ ጊዜ ኤልያስ አለቅህም አለው። ኤልሳ ኤልያስን አለቅህም አለው። በመጨረሻ ላይ ኢያሪኮ ከደረሱ በኋላ አሁን የእግዚአብሔር ሰው ኤልያስ ለኤልሳ እንዲህ አለው፣ አሁን ደግሞ እግዚአብሔር ወደ ዮርዳኖስ ተሻገር ብሎኛል። ወዴት? ወዴት? ጉዞው የክርስትና ጉዞ ነው። ጉዞው መንፈሳዊ ጉዞ። ጉዞው ለጦር አይደለም፣ ለመከፋፈል አይደለም፣ ደግሞ ገንዘብን ለማከማቸት አይደለም። ማንም ፍለጋ ነው? ኧረ ንገሩኝ፣ ማንን ፍለጋ ነው? እግዚአብሔርን ፍለጋ ነው። እግዚአብሔርን ፍለጋ። ወደ ዮርዳኖስ እግዚአብሔር ተሻገር ሂድ ብሎኛል፣ አንተ ግን እዚህ ቆይ አሉት። በዚህ መካከል የነቢያት ልጆች መጡ። 50 የሚሆኑ የነቢያት ልጆች መጡና የእግዚአብሔር ሰው ኤልሳ ሆይ ያንተ ጌታ ኤልያስ ወደ ሰማይ ሊወሰድ ነው፣ ሊሄድ ነው፣ ዝም በሉ አላቸው። ምን በሉ? ለአምልኮ የማይመቹ ሰዎች ምን በሉ? ለዝማሬ የማይመቹት ምን በሉ? ዝም በሉ። ለዚህ ነው ሐዋርያት ግን ዝም ማለት አልቻሉም ይላል። ሐዋርያት ሥራ ምዕራፍ 4 ቁጥር 21 ላይ እኛ አሉ ዝም ማለት አንችልም አሉ። በጽድቅ ላይ ዝምታ አይሰራ፣ በንጹህ አምልኮ ላይ ዝምታ አይሰራ። ከዚህ የተነሳ ኤልሳዕ ገሰጻቸው። ዮርዳኖስን ከተሻገሩ በኋላ የእግዚአብሔር ሰው ኤልሳዕ እንዲህ አለው፣ አንተ ምን ትፈልጋለህ? የምትፈልገው የምትሻው የልብ ናፍቆት የሆነውን ንገረኝ አለው ኤልያስን ኤልሳዕ። እናንተ አሁን እግዚአብሔር ከነቢያት መካከል ደግሞ ከሞቱት መካከል ወደ ሕዝቡ እግዚአብሔር ልኮ ወደ እኛ ልኮ ነቢያቱን ምን ትፈልጋላችሁ ብለን እግዚአብሔር ምን ይሆን መልሳችን? ሌሎቻችን ቤት፣ ሌሎቻችን ትዳር፣ ሌሎቻችን ይሄ በቃ ረጅሙ መኪና፣ ሌሎቻችን ደግሞ ንግስና፣ ሌሎቻችን ብዙ ነገሮችን ልናነሳ እንችላለን። የክርስቲያን ናፍቆቱ ግን ይሄ አይደለም። የክርስቲያን መሻቱ ግን ይሄ አይደለም። ይሄ አይደለም። ጌታ ሆይ ያለው እኔ የሚፈልገው እኔ የሚሻው የልቤ ናፍቆት የሆነው ባንተ ላይ ያለው በሉ እስኪ ባንተ ላይ ያለው በሉ የእግዚአብሔር መንፈስ በእኔ ላይ ድርብ ይሁን። መንፈሱን ስለላከልን ክብር ለስሙ ይሁን። ጰራቅሊጦስ ከአብ የወጣው መንፈስ ስለሚያረጋጋ ባንተ ላይ ያለው የእግዚአብሔር መንፈስ በእኔ ላይ ድርብ ይሁን አለ። የእግዚአብሔር መንፈስ ያጽናናል ወገኖች። የእግዚአብሔር መንፈስ የጠቆረውን ፊት ያለ ቅባት ያወዛል። የማን መንፈስ? ለዚህ ነው ጴጥሮስ የታተማችሁበትን በቤዛ ቀን የታተማችሁበትን የእግዚአብሔርን መንፈስ አታሳዝኑት። አታሳዝኑት። የማንን መንፈስ? እግዚአብሔር መንፈስ። አንዳንድ ሰው መንገድ ሲሄድ ዛሬ መንፈሴ አልፈቀደልኝም ይላል። ይህ ምን መንፈስ ነው? የውቃቤ መንፈስ፣ የአባቴ ውቃቤ፣ የአባቴ ክራማ፣ የወሎ መጀን የሚሉ ሰዎች አሉ ቡና እየደፉ። የትኛው መንፈስ ነው? እኔና እናንተ የታተምንበት በማን መንፈስ ነው? በማን መንፈስ ነው? እግዚአብሔር መንፈስ። ለዚህ እኮ ነው የክርስቲያኖች መዓዛቸው የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ በአንተ ላይ ያለው አለው። እንዲህ አለው፣ ይሄማ ከባድ ነገር ነው አለው። ምንድን ነው ይሄ? ከባድ ነገር ነው ግን አለው እኔ ወደ ሰማይ ወደ ክብሩ ዙፋን ሲወሰድ ደግሞ እግዚአብሔር ታላቁን ምስጢር ለኔ ሲገልጥ ደግሞ የእሳት ሰረገላዎች በዚህ ዙሪያ ከቦኝ ወደ ሰማይ ስነጠቅ ካየኸኝ ይህ ሁሉ ይደረግልሃል አለው። በእውነት ኤልሳዕም በእምነት ተቀበለው ይላል። በምን? በእምነት።
በእምነት ስንሆን ብዙ ነገሮችን እናገኛለን። በእምነት ስንሆን እንደገና እንለመልማለን። እየተናገሩ ሳሉ የእግዚአብሔር ነቢይ ኤልያስ ወደ ሰማይ ተወሰደ። የእግዚአብሔርም ሰው የኤልያስ ደቀ መዝሙር ኤልሳም አየውና ጌታዬ ሆይ አለው። ያን ጊዜ የኤልያስ መንፈስ ድርብ በኤልሳ ላይ ወረደ ይላል። ክብር ለአምላካችን ይሁን። እጽፍ ድርብ ሆኖ ወረደለት፣ መጎናጸፊያውንም ጣልለት። ደግሞ በዚያ ባህሩን ከፍሎ ተሻገረ። እግዚአብሔር ይሰራል አይሰራም? ወገኖቼ አይሰራም? እግዚአብሔር አላያችሁትም? ኩላሊቶቻቸው ፌል አድርገው በጸበሉ የተፈወሱ በእምነቱ የዳኑ ዝቅ ብሎ መጥቶ ቀና ብሎ ይሄዱ። አይሰራም እግዚአብሔር? ኧረ በማርያም አይሰራም ወይ? ተስፋ የቆረጠውን ሁሉ እንደገና የሚያለመልም እግዚአብሔር ይሰራል እግዚአብሔር። እኛ ለእግዚአብሔር ጊዜ አንሰጠውም እንጂ እኛ ስናቆም እግዚአብሔር መስራት ይጀምራል። ማን መስራት? የእግዚአብሔር ሞተር አንሊሚትድ ፓወር አለው። 28 ሰዓት አለ የለም? አለ እንዴ? 24 ሰዓት ዘመናችንን በሙሉ የእግዚአብሔር ሞተር ይሰራል። እኛ ተስፋ እንቆርጣለን፣ እናነባለን፣ እናነክሳለን። እግዚአብሔር ግን የእኛን ጉድ ቀን በቀን እየሰራ ያድራል። ሰውን ስወድ የትላንትናን ታሪክ ዘራችሁን፣ ቀለማችሁን፣ ጎሳችሁን፣ ሰፈራችሁን እያየ ሰው ይቀርባችኋል። እግዚአብሔር ግን ሲሰራ ሲወደን የትላንትናው ታሪካችንን አያይም። በዛሬ ማንነታችን ይቀበለናል። ክብር ለስሙ ይሁን። አባት ስለሆን ከዚህ በኋላ የእግዚአብሔርን የአባቱን ከኤልያስ የእግዚአብሔርን መንፈስ ከተቀበለ በኋላ ኤልሳ ወደ ኢያሪኮ ተመለሰ። ወዴት ተመለሰ? ወደ ኢያሪኮ። ልክ እሱ ኢያሪኮ ከደረሰ በኋላ የኢያሪኮ ሰዎች የችግር ፋይል ይዘው ወደ እግዚአብሔር ሰው መጡ። የምን ፋይል ወገኖቼ? ብዙ ሰው ችግር አለበት አይደል? ልብስ ሸፍኖን እንጂ በቤታችን፣ በጓዳችን፣ በኑሯችን፣ በትምህርታችን፣ በንግዳችን ብዙ ችግር አለ። በጤናችን ብዙ ችግር አለ። ይሄን የሚያውቀው ማን ነው? እግዚአብሔር ልብና ኩላሊትን ይመረምራል። ይሄን የሚያውቀው ማን ነው? እግዚአብሔር። የኢያሪኮ ከተማ ነዋሪዎች የችግር ዶሴያቸውን ይዘው ወደ እግዚአብሔር ሰው ወደ ኤልሳ መጡ። ኤልያስ ምን ሆነዋል? ሄደዋል። አካሄዱን ከእግዚአብሔር ጋር ስላደረገ ተወሰደ ወደ አባቱ። አሁን የኢያሪኮ ከተማ ነዋሪዎች መጡና እየፈሩ የእግዚአብሔር ሰው አሉ። የማን ሰው? የማን ሰው? አሁን በከተማችን የእግዚአብሔር ሰው የሚባሉ ብዙ ሰዎች አሉ አይደል? የእግዚአብሔር ሰው ማለት ምን ማለት ነው? የእግዚአብሔር ሰው ማለት እንደ እግዚአብሔር ቃል የሚኖር ሰው፣ እግዚአብሔርን በሕይወቱ የሚያገለግል ሰው፣ ኃጢአትና ነውርን ርኩሰትን ትተው እንደ እግዚአብሔር የሚኖር ሰው ማለት ነው። የእግዚአብሔር ሰው መጡና የእግዚአብሔር ሰው አለው። እንደምታየው የከተማችን አቀማመጧ እጅግ ውብ ናት አሉ። ምንድን ናት አሉ? እጅግ ታምራለች፣ ደስ ትላለች። ግን በከተማችን ውስጥ አንድ ችግር አለ ያለው። ምን አለ? በጓዳችን ያለውን ችግር እግዚአብሔር ይፍታልን። በሕይወታችሁ ውስጥ ያለውን እንቆቅልሽ እግዚአብሔር ይፍታላችሁ። ብዙ ሰው አፉ አይናገርም፣ አይኑ ያለቅሳል። ብዙ ሰው መለመን እየፈለገ ጎረቤቱን እየፈራ ያለ ዳቦ ባዶን ያድራል። ይሄን ሁሉ የሚያውቅ ማን ብቻ ነው? እግዚአብሔር የሀገራችንን ችግር ይፍታልን። ስለዚህ በዚች ከተማ ውስጥ በዚች መንደር ውስጥ ትልቅ ችግር አለ። አንተ የእግዚአብሔር ሰው ነህ፣ እባክህን ችግራችንን ፍታልን አሉት። ምናችንን? ኧረ ነገሩኝ፣ ምናችንን? ችግር አለብን የለብንም? ችግር አለብን አይደል? ችግራችንን ማን ይፍታው? ማን ይፍታው? እግዚአብሔር ይፍታው። ችግራችሁ ምንድን ነው አላቸው። እግዚአብሔር ሰው ይሁን አሉት።
እኛ በዚች ከተማ ውስጥ ብዙ ዘመን ኖረናል፣ ግን ልጅ መውለድ አቅቶናል። በሚስቶቻችን ማይፀን ውስጥ ልጅ እየቀለጠ ይወጣል። ይሄው ከብቶቻችን አልቀዋል፣ ሞተውብናል። ከተማችን ደርቃለች። እኛም በእግዚአብሔር ላይ አምፀናል። አሁን ግን እባክህ ትላንትና ሙሴ በቃዴስ በርኔ በዚያ በሲና መንደር ሕዝቤን ከምታጠፋ እኔን ከሕያው መዝገብ ላይ ደምስሰኝ ሲል ሰምተናል። አንተም የእግዚአብሔር ሰው ሆይ እባክህ ይህ ትልቅ ውሃ አለ እዚህ ስፍራ፣ እሱን እየጠጣን ቀን በቀን እንሞታለን። ማንም ሰው ከዚህ ውሃ ከጠጣ በኋላ በሕይወት አይኖርም፣ እባክህን አሉት። የከተማችንን ውሃ እግዚአብሔር ይፈውስልን። አሜን በሉ። የምንጠጣውን ውሃ እግዚአብሔር ይፈውስልን። ከዚህ በኋላ እንዲህ አላቸው፣ አሁን ውሃ ያልተቀዳበትን ማሰሮ አምጡልኝ። ምን አምጡልኝ? ማሰሮ ከአዲስ በፍታ ነጭ የሆነ ጨርቅ ጋራ ጨው አምጡልኝ አላቸው። እግዚአብሔር በብዙ መንገድ በብዙ ጎዳና ሕዝቡን ይፈውሳል። እግዚአብሔር በነቢያት በኩል ይፈውሳል አይፈውስም? እግዚአብሔር በቅዱሳን በኩል ይፈውሳል አይፈውስም? እግዚአብሔር በሐዋርያት በኩል ይፈውሳል አይፈውስም? ክዳኑ ታማኝ ነው። ክብር ለስሙ ይሁን። ይፈውሳል፣ እግዚአብሔር ይፈውሳል። ብዙ ሰው ታሟል አይደል? ዶክተር ያላየለት ህመም፣ ፕሮፌሰሮች ያላዩት ችግር፣ ነርሶች የማያድኑት ህመም አለው። ህዝቡ እየታመመ የታመመችው ነገራችንን እግዚአብሔር ይማረልን፣ ይማረልን እግዚአብሔር። ከዚህ በኋላ አምጡልኝ አላቸው። እነሱም መዳን ስለሚፈልጉ መኖር ስለሚፈልጉ ከዚህ ጭንቀት፣ ከዚህ ጭንገፋ፣ ከዚህ መጠማት መውጣት ስለፈለጉ አዲስ ማሰሮ ውሃ ያልተቀዳበትን አመጡለት፣ ጨው አመጡለት፣ ያን አዲስ በፍታ አዲስ ጨርቅ አመጡለት። የእግዚአብሔር ሰው ኤልሳዕ እንዲህ አለ። ጨርቁ በጨርቁ ጨው አሰረና በማሰሮ ውስጥ አድርጎ እንዲህ አለ፣ የሰራዊት ጌታ እግዚአብሔር የምትፈውስ የምትምር የምታድን የመረረውን የምታጣፍጥ ጌታ ሆይ ይህንን ውሃ ፈውስ አለ። እስኪ በሉ ይህንን ውሃ በሉ ፈውስ አለና ማሰሮውን ምን ውስጥ ጣለ? ባህር ውስጥ፣ ውሃ ውስጥ ወረወረ። ከዚህ በኋላ እንዲህ አላቸው፣ አሁን ይህንን ውሃ ጠጡ። ከእንግዲህ በኋላ በሉ እስኪ ሞት አይሆንም፣ ከእንግዲህ በኋላ ጭንገፋ አይሆንም። ክብር ለአምላካችን ይሁን። ውሃውን ፈወሰው፣ ፈወሰው፣ ፈወሰው። በሞትና በጨለማ መካከል ትኖር የነበረችውን ከተማ እግዚአብሔር ድንቅ በሆነ ብርሃኑ እንደሚያበራላት የሶሪያ ሰዎች፣ የሰማሪያ ሰዎችም፣ የአይሁድ ሰዎችም በኢትዮጵያ ውስጥ አይሆን በዓለም ላይ ያለ ሁሉ ከቃሉ የተነሳ የሚፈወሱበት ዘመን ያድርግልን እግዚአብሔር። እንዲሆን አባቶቻችን እንዲህ ይላሉ፣ ያቺ ማሰሮ ድንግል ማርያም ናት። ማናት? ማናት? ያ ጨው የተባለ ደግሞ መድኃኒታችን አምላካችን ፈጣሪያችን ማን ነው? እሱ ክብር ለስሙ ይሁን፣ ኢየሱስ ክርስቶስ። እንዴት የኤልሳዕ ማሰሮ በድንግል ማርያም እንዴት ተመሰለ ካላችሁ በመዝሙረ ዳዊት መዝሙር 131 ቁጥር 11 እስከ 13 ምንድነው የሚለው? እግዚአብሔር ጽዮንን መርጧታል፣ ለዘለዓለም ማደሪያው ትሆን ዘንድ ወዷታል ይላል። ምኑ ትሆን ዘንድ? ማደሪያው። ያ ጨው የተባለው ኢየሱስ ክርስቶስ ደግሞ የዓለምን ኃጢአት ያስወገደ የዓለምን መራራውን ሕይወት ያጣፈጠ በመስቀል ላይ እርቃኑን ተሰቅሎ የጸጋ ልብስ ያለበሰን እሱ ክርስቶስ ነው። ክብር ለስሙ ይሁን። እሱ ነው። ታዲያ በብሉይ ኪዳን ዘመን
በኤልሳ በኩል የውሃው መራራ ወደ ጣፋጭነት ተቀየረ። የዚህ ዓለም መራራ ሕይወት ሞት እንዴት በክርስቶስ ተቀየረ? የዘመኑ ፍጻሜ በደረሰ ጊዜ ይላል ገላትያ ምዕራፍ 4 ቁጥር 4 ላይ እግዚአብሔር ከሴት የተወለደው ከሕግም በታች የተወለደውን አንድያ ልጁ ወደ ምድር ላከ ይላል። አንድያ ልጁ ማን ነው? መተኪያ የሌለው እሱ ማን ነው? አቻ የሌለው እሱ ማን ነው? የኔ ጌታ ክብር ለስሙ ይሁን። እሱ ክርስቶስ ነው። ክርስቶስ ነው። ትላንትና ሙሴ በእስራኤላውያን ዘንድ ይህን ተአምር ሰርተዋል፣ እባብን ሰቅሎ። ግን በዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ እንደተመዘገበው ግን ሙሴ በምድረ በዳ እባብን እንደሰቀለ በአዲስ ኪዳን መገለጥ አማናዊ ቃል የእግዚአብሔር በግ ኢየሱስ ክርስቶስ ይሰቀል ዘንድ ግድ ነው። ማን ይሰቀል ዘንድ? አለበለዚያ ሞት አይቆምማ፣ አለበለዚያ ጭንገፋ አይቆምማ፣ አለበለዚያ ጨለማው ማብቃ የለውማ። የኔና የእናንተ ጌታ መድኃኔ ዓለም ኢየሱስ ክርስቶስ ተገለጠ ክርስቶስ። ስለዚህ ኢሳይያስም ትላንትና ከሞት ጋር ኪዳንን ከሞት ጋር መሐላ የነበራቸውን ሕዝቦችን እንዲህ ብሏቸዋል። በሞት ውስጥ ለነበሩት እስራኤላውያን ትንቢተ ኢሳይያስ ምዕራፍ 28 ቁጥር 18 ላይ እንዲህ ይላል። እስኪ ቃላችሁን ስማ። ከሞት ጋር በሉ እስኪ ከሞት ጋር የገባችሁት ኪዳን አይሰራም፣ ከሲኦልም ጋር ያደረጋችሁት መሐላ አይጸናም። ማን ሞተዋልና ማን ታርደዋልና? ክብር ለንጉሳችን ይሆን። ክርስቶስ ታርደዋል። በኢየሱስ ክርስቶስ መሞት ኢየሱስ ራሱ ክርስቶስ የሕይወታችን ፋሲካ የሆነ የኤልያስን ወይም ደግሞ የኤልሳን ተአምር ሊነግረን አልተገለጠም። አሁን ሕዝቡ ሞት ውስጥ ነው ያለ፣ ጭንገፋ ውስጥ ነው ያለ፣ በደል ውስጥ ነው ያለ፣ ኃጢአት ውስጥ ነው ያለ። ይሄ ከማን የተነሳ ነው? ከአዳም የወጣውን ውርስ በደለ፣ አጠፋ፣ ሞተ። ግን ኢየሱስ ክርስቶስ ከሞተልን በኋላ ነው የሞት ዜማ የምናበቃው፣ የሞትን ስብከት የምንረሳው። እዚህም የተነሳ ጳውሎስ ምን አለ? በዚህ በሮሜ መልእክቱ በምዕራፍ 5 ቁጥር 12 ላይ በአንድ ሰው ምክንያት ሞት ወደ ዓለም ገባ አለ። በስንት ሰው ምክንያት? በአንድ ሰው በመጀመሪያ ሰው በአዳም ምክንያት ሞት ወዴት ገባ? ወደ ዓለም ገባ። ይህ ሞት ሲዋጥ እናየዋለን። የሞት ኃይል ሲቀልጥ እናያለን። ብዙዎች ሞትን ይፈራሉ፣ ብዙዎች ጨለማን ይፈራሉ፣ ብዙዎች ይንቀጠቀጣሉ። ትዝ ይላችኋል በዚህ መጽሐፍ በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 16 ላይ እንዲህ ነው የሚለው፣ ለሚጠፉት ወደ ሞት የሚወስድ የሞት ሽታ፣ ለሚያድኑት ግን ወደ ሕይወት የሚወስድ የሕይወት ሽታ ነን። ታዲያ ለዚህም ብቁ የሚሆን ማን ነው ይላል። የሕይወትን ሽታ ለማግኘት በክርስቶስ በኩል የሚደረግልን ሕያው የሆነው ትንሣኤያችንን የምናገኝበትን የሕይወትን ሽታ ይዘን እንድንኖር ለዚህ ነገር ብቁ ማን ነው ይላል። ማንም ብቁ አይደለም። እንኖራለን፣ እንሞታለን። ዛሬ ሰላም እንኖራለን፣ ነገ ደግሞ እንታመማለን። ከዚህ የተነሳ መጽሐፍ ስለምን ትሞታላችሁ ይለናል። 3 አይነት ሞት አለ ወገኖች። ስንት አይነት ሞት? አንደኛው እንዲሁ በቁመና የቁመና ሞት ታውቃላችሁ? ዘመድ ሳያለቅስልን ወይም ሳያለቅስብን እንዲሁ በስጋ ወራት እየተመላለስን ዝም ብለን ያለን እየመሰልን ግን የወደቅን የሞትን መንፈሳችን ከእግዚአብሔር የተለየች ሰዎች። ኦሪት ዘፍጥረት ምዕራፍ 4 ተመልከቱ። ቃየል ተቅበዝባዥ ነው። የቁመና ሞት ሞተ፣ ይፈራል፣ ይደነግጣል። የቁመና ሞት እንዳንሞት እግዚአብሔር ይርዳል። ሁለተኛው ሞት የሥጋ ሞት ነው። የምን ሞት ነው? የሥጋ ሞት። እነ አልዓዛር ሞተዋል፣ እነ አብርሃም ሞተዋል፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ሙሴ ሞተዋል።
ዮሐንስ ወንጌል ምዕራፍ 11 ቁጥር 44 ሞተዋል። የመጨረሻው ግን የነፍስ ሞት ነው። የምን ሞት ነው? የነፍስን ሞት እንዳንሞት ማን ይርዳል? እግዚአብሔር ይርዳል። ስለዚህ የተገለጠው መሲህ በመስቀል ላይ ቸንክረውት ደግሞ በቀራንዮ አደባባይ ላይ አዳምን የፈጠሩ እጆች ከተቸነከሩ በኋላ ለኔና ለናንተ ያ የትንሣኤው ሽታ ከሞት የምናመልጥበት ከሲኦል የምናመልጥበት ዳግማዊው አዳም ኢየሱስ ክርስቶስ ለኔና ለናንተ ሞተልን። ክብር ለስሙ ይሁን፣ ክብር ለስሙ ይሁን። ከዚህ በኋላ እሱ ከሙታን መካከል ከተነሳ በኋላ ጳውሎስ እንዲህ ብሎ ጻፈ። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ እንዲህ አለ፣ ሞት ሆይ ድል መንሳትህ የት አለ? እስኪ በሉ ሞት ሆይ በሉ እስኪ ኃይል ወዴት አለ? ሲኦል ሆይ ድል መንሳትህ ስልጣን ወዴት አለ? በማን ተውጠዋልና በማን ተረግጠዋልና። እረ ክብር ለክርስቶስ ይሁን። ሞት ስልጣን የለው፣ ኃይል የለው። ስለዚህ ምን አለ ጳውሎስ? ሞት ሆይ ኃይል ወዴት አለ? ወዴት አለ? ኢየሱስ ሕይወት የኢየሱስ ሕይወት በእውነት እንዲገለጥ የኢየሱስን ሞት ዘወትር በሰውነታችን ተሸክመን እንዞራለን አለ ጳውሎስ። የማንን ሞት? ሞቱ የእኛን ሞት ቀይረውታል። ግርፋቱ ሰላማችንን አብዝተውልናል። ስለዚህ አሁን የእኛ የስብከታችን ርዕስ ሞት ሆይ ድል መንሳት ወዴት አለ? ሞት ሆይ ኃይል ወዴት አለ? ዮሐንስ ራእይ ምዕራፍ 5 ላይ ምንድነው የሚለው? ታርደሃልና ይገባሃል ይላል። ሞተሃልና ይገባሃል። ከቋንቋና ከነገድ ደግሞ ከሚታየው ዓለም ስለለየን ጌታ ሆይ ታርደሃልና ክብር ይገባሃል። በመታረዱ ሕይወትን አገኘን። በመሞቱ የሕይወታችን ትንሣኤ ተበሰረልን። ለዚህ ነው ወገኖቼ የእግዚአብሔር ነቢይ ኤልሳዕም ከእንግዲህ በኋላ ምን አይሆንም አለ። ምን አይሆንም? በአዲስ ኪዳን መገለጥ ደግሞ በኢየሱስ ክርስቶስ መታረድ፣ በኢየሱስ ክርስቶስ መሞት ምን አይሆንም አልን? ሞት አይሆንም። እኔ አንድ ነገር ልንገራችሁና ጨርሳለሁ። የዛሬ 3 ዓመት እንዲሁ ከአገልግሎት ሲመለስ በጨለማን ለብሶ የሚቆሙ ዘራፊዎች በኋላ በኩል በብረት ሲመቱኝ ለ3 ወራት ምኒልክ ሆስፒታል ውስጥ ተኛው። በሞትና በሕይወት መካከል ወንጌልን ተሸክመን ስንወጣ እናት አባትም የለን። ይዘን የምንወጣው ጽድቁና መንግስቱን ለማወጅ የእግዚአብሔርን ቃል ብቻ ነው። ከክፉ ሰዎች እግዚአብሔር ይጠብቃችሁ። ምላሳቸው በደም ከረከሱ ሰዎች እግዚአብሔር ይጠብቃችሁ። ከጨለማ አበጋዞች እግዚአብሔር ይጠብቃችሁ። ከዚህ በኋላ እኔ ሆስፒታል ለ3 ወራት ከተኛው በኋላ በሁለቱም በኩል የሚገርማችሁ ደም ይፈሳል ከጆሮዬ። አንድ ድምፅ ግን ወደ ውስጤ ይመላለስ ነበር። ማንም በሌለበት በሞት በረሃ ውስጥ በጨለማ ውስጥ እናት የለ፣ አባት የለ፣ እህት ወንድም የለ፣ ማንም የለ፣ ጠላቴ እንኳን የለም አጠገቤ። ግን አይዞህ አትሞትም፣ እንደገና ትቆማለህ የሚል ድምፅ ወደ ውስጤ ይመላለሳል። ሕያው እግዚአብሔር ምስክሬ ነው። በቤተ ክርስቲያን ፊት ቆሜ ነው የምነግራችሁ። የዛሬ 3 ዓመት ጥር 21 አይዞህ አትሞትም፣ ሞት አይሆንም፣ አገልግለኸኛልና አትሞትም የሚል በውስጤ ይመላለሳል። ከ3 ወር በኋላ እንደገና እግዚአብሔር ሕይወቴን ቀጥሎ ወንጌሉን እንዲሸከም አድርጎኝ ከእንግዲህ በኋላ አትሞትም በሕይወት ትኖራለህ አለኝ። ክብር ለአምላካችን ይሁን። በሕይወት ገዳዮቹ ያልፋሉ፣ ጨለማው ያልፋል፣ ሲኦል ያልፋል፣ ሐሜተኞች ያልፋሉ፣ ነፍሰ ገዳዮች ያልፋሉ።
ለወንጌል የተሰለፉ ግን ይኖራሉ። ክብር ለአምላካችን ይሁን። የመረረውን የሚያጣፍጥ የጨለመውን የሚያበራ በክርስቶስ ኢየሱስ በኩል ሞታችንን ያስወገደ እግዚአብሔር ስሙ የተመሰገነ ይሁን። ከጨለማ ዓለም ለይቶ ወደሚደንቅ ብርሃን ያመጣን እግዚአብሔር ስሙ የተመሰገነ ይሁን። ቁጥራችንን እንዲያብዝቶ ወንጌላውያን ያደረገን እግዚአብሔር ስሙ የተመሰገነ ይሁን። የሞታችንን ታሪክ ረስተን ደግሞ የሕይወትን ታሪክ ያዘመረን እግዚአብሔር ይመስገን። ቀና ያደረገን ማን ነው? ሰላማችንን ያበዛልን ማን ነው? ከኃጢአት ይለየን ማን ነው? ለአባቱና ለመንግስቱ ካህናት አድርጎ የሾመን ማን ነው? አረ ለዚህ ጌታ ምስጋና ይድረሰው እሱ እግዚአብሔር። ከእንግዲህ በኋላ ምን የለም? ምን የለም? ሞት አይሆንም፣ ጭንገፋም አይሆንም፣ ዝቅ ማለት የለም፣ የትላንትናን ታሪክ መቁረጥ የለም። ማን ሞተዋልና፣ ማን ታርደዋልና፣ ማን አርገዋልና፣ በአባቱ ቀኝ ማን ተቀምጠዋልና። አረ ክብር ለክርስቶስ ይሁን። እሱ ክርስቶስ የሞትን ኃይል የቆረጠ የጨለማን ኃይል የደመሰሰ የኔና የእናንተ መድኃኔዓለም ስሙ የተመሰገነ ይሁን። እናት አርጎ እናቱን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። እንዲጠብቁን እንዲረዱን እግሮቻችን በድንጋይ ተሰናክሎን እንዳንወድቅ የሚጠብቁን ቅዱሳን መላእክትን የሰጠን ማን ይመስገን። ከዚህ ስትገቡ የጎደለ ሞልቶ ይጠብቃችሁ፣ የተጣላ ታርቆ ይጠብቃችሁ፣ ሰላማችሁን ያበዛላችሁ። ክብር ለሥላሴ ይሁን። አሜን።